አማን ነው አለን። ልጅቷ ለፖሊስ ተሰጥታለች ወይስ ቀብረዋታል? ቀብሯታል፣ አልሰጠም ለፖሊስ። በቃ ስለዚህ አሁን ለፖሊስ ደውሉና አመልክቱ። ስለዚህ ቤተሰብም ተማክሮ እኔ ይዤ አልመጣም፣ አሻራ ስለነካኋት ፖሊስ ስለሚይዘኝ አልመጣም፣ ልጅቷን ለህግ መስጠት አልችልም፣ በህገ ወጥ ወንጀል ስለተጠረጠርኩኝ ፖሊስ ስለሚፈልገኝ ለእናንተ ልጅቷን በኃላፊነት ማስረከብ አልችልም ብሎ እንደዛ አይነት መረጃ ነው ያለኝ። ሲጀምር እዛ ቤት ያሉ ሴቶች ሁሉም ፈርተዋል፣ አይናገሩም፣ አያወሩም። በዙሪያ ያሉ ሰዎች ተንበጫብጨዋል፣ ፈርተዋል። ስለዚህ የት እንዳለሽም አያውቁም። እሺ ፖሊስ ጣቢያ ናት ምናምን እያለሽ እየሰማሁት ነበር። ከታች አስገባኝ እያልኩ ጆከር እያልኩ እየጻፍኩላት አትመልስም አንተ። ስለዚህ ልጅቷም ዝም ብላ ቤት ተብላ ነው የተላከች የመጣችው። ማንም ሰው ይችን ልጅ እዩ ፔጅዋን ገብታችሁ ማየት ትችላላችሁ። ገብታችኋል። ይች ልጅ ለሃና ድምፅ ሆና እባካችሁ ዝም አትበሉ፣ ይች ልጅ መገኘት አለበት ብላ ፑሽ እያደረገች ፖስታለች። ያንን ፑሽ እያደረገች ፖስታለች። ይች ልጅ ደግሞ ያለ ነገር እዛ ቤት ገብታ አልቀረችም። ለበዓል እሱ ቤት ነው የምትውለው። ለበዓል እሱ ቤት ገብታለች። ከዛ በኋላ አልወጣችም። የሚባለው ምንድነው መንፈስ ምናምን በ24 ሰዓት መንፈስ ሊገላት አይችልም ልጅቷ። ስንት ቀኗ ከሞተች እንዴ? የበዓል ቀን እዛ ውላለች እኮ ሰኞ። የበዓል ቀን ቀርቶ ሳውዲ አረቢያ 2 ወር ይፈጃል ለማስቀበር። በ4 ቀን ውስጥ ሰው መቅበር አይቻልም። ለፖሊስ ደውሉና አሁን ንገሩ። ለፖሊስ ደውላችሁ ቀጥታ ቤቱን ስጡ። ሳውዲ አረቢያ ያላችሁ ህጋዊ የሆናችሁ፣ አሜሪካ ያላችሁ እነመኩም መደወል ትችላላችሁ። ደውሉ። ሲጀምር ቀበረ ሳይሆን ልጅቷ ቤት የቀረችው ቤት ነው። እሱም ለፖሊስ እጄን ይዘኛል ስለምፈልግ ይዘኛል ህግ ብሎ ነው። አሁን በደቂቃ ደውሉ። አሁን እንዴት ነው? ቆይ እዚህ ሀገር አንድ ጊዜ ጆከር ልናገር። በመጀመሪያ ደረጃ እዛ ያላችሁ ሰዎች የሸዋ ልጆች ግን የት ናችሁ? እንደ ወንዶቹ ግን አላችሁ? በሴት እህቶቻችን ላይ የዚህን አይነት ግፍ እየተሰራ ማለት ነው። እዚህ አማራ ልጆች አክቲቪስት በለው ማንንም በለው አስከብሬ እዚህ አድርሻለሁ። እኔ ባለችኝ አቅም እችን ሰርቻለሁ። አሁንም ይቀጥላል። ስህተት ካለ እኔ የአቅሜን አክል ሰርቻለሁ። ከዚህ በኋላ ግን እኔም ቤተሰቤን አስባለሁ። ተናገርኩ እኮ እኔ ዱባይ ነው ያለሁት። ኦኬ ለሚፈልገኝ ሰው ይሰሩኝ፣ ምን ችግር አለው? አሳልፎ የሰጠኝ አይደል? ኖታው ለምን እንደዚህ ትላላችሁ? አሳልፎ የሰጠኝ አማራ ነው። ምን አድርገው ሳውዲ አረቢያ ላይ በሱ ምክንያት ስንት እንደተሰቃየው ነው ያውቃለሁ። ኖ አንድ ሰው ባጠፋው ደግሞ ሁሉም አይደለም አንተ ነው የሚወደው። ሁልጊዜ ሰውን አስታራቂ አይደለም። ኖ ሰውን አስታራቂ ሰውን አረጋጊ እኮ ነህ አንተ። አስታረቁ ምንም አልኩ ሰርቼ እኔ ቤተሰቤን አዋርጄ ቤተሰቤን ራሴን ዝቃርቂ ምንም ስሜታዊነት የለም። ጋይስ በዚህ ልክ እንድትዋረድ ነው አጀንዳ ተሰጥቷቸው የመጡት። ወንድሜ ጆከር ብቻ በቪዲዮ እንዳትወጣ ነው። ጋይስ እኔ ለምንድን ነው በቪዲዮ ነው እስከንትን እየተናገርኩ ቪዲዮ እንዳትወጣ ብቻ እንዳትወጣ። በየፋችሁ አታውሩ። አሁን እንድትነጋገሩ አጀንዳ ለእንትኑ ነው እንደው ይሁን። ጋይስ አዳምጥኝ። እኔ ይኸውልህ እኔ በጣም ማከብራቸው ትልልቅ ወንድሞች በጣም ስም ድረስ የሚያውቁ እስከምድር ድረስ ብዙ አሉ። ገንዘቤን ራሱ እኔ ለአማራ ልጅ ነው በትኜ የጨረስኩት። ትፈልጋለህ? እኔ ከራሴ ገንዘብ 11 ሚሊዮን ብር ነው ኢትዮጵያ ውስጥ ያወጣሁት። 5 ሚሊዮን ብር የገዛሁትን መኪና 2.5 ሽጬ ነው የወጣሁት በከድር ምክንያት። ለምንድን ነው መኪና ነው የምሸጠው ስባል ችግር አለበት ብዬ ነው ላምበረት ላይ መኪናን ሽጬ የወጣሁት። መርሳ ላይ የማታውቋቸው ሰዎች አሉ። መርሳ ላይ እስኪ ማን ነው ታዋቂ ሹፌር? እዛ መስመር ላይ ሲታይ የነበረ የኔና የኔ መኪና ነበር። የማንንም ገንዘብ ዘርፌያለሁ። ከራሴ ገንዘብ ነው፣ ከኪሴ ነው። ሚኪ ሚንጣ ወንዶሶን ሚንጣ ገንዘቡን የላከልኝ ወንዶሶን 250 ሺህ ብር። ተሳስቼ ከሆነ ይምጣና ይናገሩ። መሐመድ አይደለም ሰለሞን ይመር በኔ ነው መኪና የሚይዘው። ማንም አረብ ሀገር ሰለሞን ይመር 9 ወር ሙሉ ይዞታል የኔ መኪና። ያብራል ለምን ጉድ ሲታይ የነበረ የኔ መኪና ነው።
እነግርሃለሁ እስከ እንትኔ እኔ ቤተሰቤ ሁሉ አሳልፎ ሰጥቶታል አይደለ? ስለዚህ ከዚህ በኋላ ቴንኪው አረስ ተይተው በለው ሚኪ በማርያም የሆነ ነገር አለ። አስገባው ሞታ ቀራኔ ሆነ ማንንም ሆነ አስገባና አይደል ከምድር ሞታ ማለከታ አስገባው አውርና ሰው አስገባው። ሰያኔ ለወደኝ እናስገባው። ዛሬ ግን ሽቶይ ነው የመጣ በዚህ ልክ ግን እንደዚህ ሁኜ በዚህ ልክ በራሴ ሰው ተሽቶ ይሄ ሁሉ ነገር እንድናገር መደረግ የራሱ ትልቅ አጀንዳ ነው። አሁን አረጋጋው። አሁን እኛ ምንም ተረጋጋው አልተረጋጋው ማንንም አመን ራሴን ራሴን ችግሬን ራሴን ልወጣ ራሴን አፌን ስከፍት የነበረው ይኸውልህ አንድ ጊዜ ብቻ ይሄ ልጅ አስገባልኝ